ሰላም ኬትስኬት እንዴት ናቸው? ዛሬም በሌላ ቪዲዮ ተመልሰናል። በዓለም ላይ ከተመሰረቱና የፊልም አሰራሮችን ከለወጡ ኩባንያዎች መሃል አንዱ ኔትፍሊክስ ነው። ኔትፍሊክስ እንደ ቀላል ጽንሰ ሐሳቡን የተጀመረ ካምፓኒ ቢሆንም የመዝናኛ ኢንዱስትሪውን እስከ መጨረሻ የለወጠና በኢንዱስትሪ ውስጥ ካለው ግንባር ቀደም ኩባንያዎች መሃል ተጠቃሽ ነው። አነሳሱና አስተዳደጉ ለብዙ ስታርታፖች አስተማሪ የሆነ ታሪክ አለው። ወደ መዝናኛው ዓለም ኢንስታንት ስትሪሚንግ፣ ቀጥታ የፊልም ስርጭትን፣ ወራዊ የደንበኞች አገልግሎት ክፍያን የመሳሰሉ አገልግሎቶችን ይዞ ብቅ በማለት በዓለም ላይ ያለው የደንበኞችን ቀልብ የገዛ ሆኗል። ዛሬ በዚህ ቪዲዮ የኔትፍሊክስ አስገራሚ ስኬት ጉዞ እንመለከታለን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ሰብስክራይብ እንድታደርጉ ከወዲሁ እንጠይቃለን። ወደ ቪዲዮው ኬትስኬት የስኬት ጉዞ። አንደኛ፣ ዓለምን የለወጠ የቅጣት ክፍያ። ታሪክ የሚጀምረው ከዚህ ነው። እንደ አውሮፓውያን አቆጣጠር በ1997 በከተማ ዳርቻ ላይ በምትገኝ ትንሽዬ የሰፈር ውስጥ ሪድ ሄስቲንግስ የሚባል አንድ የሶፍትዌር ኢንጂነር ብሎክባስተር ከሚባል ኩባንያ አፖሎ 13 የሚባልን ፊልም ቤት ወስዶ ለማየት ይከራያል። ከተመለከተ በኋላ ግን በሰዓቱ ፊልሙን ሳይመልስ በመርሳቶ $40 የቅጣት ክፍያ እንዲከፍል ያደርጉታል። ይህ ለአብዛኛው ሰዎች በማግረምረም የሚታለፍ ብስጭት ነው። ሆኖም ለሪድ ሄስቲንግስ ግን እንደዛ አልነበረም። ይህ በውስጡ ትልቅ ሐሳብን የቀሰቀሰበት ጉዳይ ሆነ። የመዝናኛ ኢንዱስትሪውን እስከ ወዲያኛው ሊለውጥ የሚችል ሐሳብ በውስጡ እንዲፈጠር አደረገ። በመቀጠልም የሚከተሉትን ጥያቄዎች አነሳ። ፊልም ተከራይቼ ካየው በኋላ በሰዓቱ አልመለስክም ተብሎ ብቻ ለምን ተጨማሪ ክፍያን እከፍላለሁ? ለምንስ ፊልም መከራየት የቀን ገደብ ይኖረዋል? በአካል መደብር ሄጅስ መከራየቶ የግዴታ ነው ሲል ይጠይቃል። ይህ ለሄስቲንግስ ችግርን ብቻ ሳይሆን እድልንም እንዲመለከት አደረገው። ሰዎች ፊልምን የሚመለከቱበትን መንገድ እንደገና ሙሉ በሙሉ እንደ አዲስ እንዲያስብበት እድል ሰጠው። በዚህ ወቅት ሄስቲንግስ ለፈጠራ አዲስ አልነበረም። በቴክኖሎጂ ተቋም ውስጥ ሲሰራ ቆይቷል። ኢንተርኔትም ሰዎች ንግድ የሚሰሩበትን መንገድ ሁሉ እየለወጠ መምጣቱን ተረድቷል። በመጀመሪያ ፊልምን በፖስታ ብንልከው ሰዎች ወደ መደብር የሚያደርጉትን ጉዞ ሊያስቀር ይችላል ብሎ አሰበ። ሲቀጥልም ቴክኖሎጂ ደግሞ ክራዮችንና ምርጫዎችን ለመከታተል ይረዳል። የሆኑ እንዳለ ግን ይህን ሁሉ ነገር ብቻውን ማድረግ እንደማይችለው ታውቆታል። ስለዚህ ምን ያደርጋል? ልምድ ያለው የማርኬቲንግ ባለሙያና ኢንተርፕረነር የሆነውን ማርክ ራንዶልፍን በማሳተፍ ወደ ስራው ይገባሉ። ራንዶልፍ ከዚህ በፊት ከቴክኖሎጂ ስታርታፖች ጋር በመስራት በቂ ልምድ ያለው ሰው ነው። የድሮ ቢዝነስ ሞዴል የሚከተሉ ቢዝነሶችን ቻሌንጅ ማድረግ አለብን የሚለውን የሄስቲንግስንም ሐሳብ ወዶታል። ታዲያ አንድ ላይ በመሆን የሄስቲንግስን ቴክኒካል ክህሎትና የራንዶልፍን የማርኬቲንግ እውቀት በመጠቀም ስራ ይጀምራሉ። የኔትፍሊክስ ጽንሰ ሐሳብ እስኪፈጠርም ድረስ ከምርት ዲዛይን እስከ ካስተመር ሰርቪስ ብዙ ሐሳቦችን ሲያስቡ ይቆዩና ያለ ቅጣት ክፍያ፣ ያለ ቀነ ገደብ እንዲሁም ደንበኞች ወደ መደብር መሄድ ሳይኖርባቸው ፊልሞችን በቀጥታ ከቤታቸው የሚያደርስ የፊልም ማከራየት አገልግሎት ይጀምራሉ። እንግዲህ ተመልከተው $40 የቅጣት ክፍያ ያመጣችውን መዘዝ። እንግዲህ አንዳንድ ሰዎችን ማበሳጨቱ ቆንጆ አይደለም። ይህቺ $40 ቅጣት ሙሉ በሙሉ የመዝናኛውን ኢንዱስትሪ የሚለውጥ $1 ቢሊዮን ሐሳብን ፈጠረች። ብስጭት ራዕይን ጸነሳ፣ ምቾትና ነፃነትን ለተመልካቾቹ ሰጠች። ሁለተኛ፣ የኔትፍሊክስ ውልደት። እስቲ በ1990ዎች ውስጥ ሆናችሁ በአይነ ህሊናችሁ ይታያቸው። ኢንተርኔት ገና ታዳጊ በነበረበት ጊዜ ላይ ነው። አማዞንም በጊዜው ኦንላይን መጽሐፍትን ብቻ የሚሸጥበት ወቅት ነው። አሁንም ብዙ ቤተሰቦች ቤታቸው ውስጥ ፊልም የሚመለከቱት ቪኤችኤስ ካሴትን እያጠነጠኑ ነው። ከዚህ በኋላ ግን አንድ አዲስ የተለየ ነገር መጣ። ኔትፍሊክስ ተጸነሰ። የምትፈልጉት ፊልም የኑር አይኑር እርግጠኛ ሳትሆኑ መኪናችሁን እየነዳችሁ ወደ ብሎክባስተር ሱቆች ከመሄድና አጥተውም ከመበሳጨት ኔትፍሊክስ አዲስ የተለየ መዝናኛ መንገድን ይዞ ብቅ አለ። የመረጣችሁትን ፊልም ኦንላይን ላይ ታዛላችሁ። ከዛም የምትፈልጉት ፊልም በቀይ ኤንቨሎፕ ታሽጎ ፖስታ ሳጥን ቁጥራችሁ ቤታችሁ ድረስ ይላክላችኋል። ይህ በጣም ቀላልና አስማታዊ ዘዴ ይመስል ነበር። ምክንያቱም እያንዳንዷ የፊልም ካሴት በደማቅ ቀይ ጠንካራ መጠቅለያ ታሽጋ ለመላክ ርካሽ በሆነ ዋጋ ቤታችሁ ትደርሳለች። ይህ በቀይ መጠቅለያ እየጠቀለሉ መላክ ኔትፍሊክስን በጣም ነው እንዲታወቅ አደረገው። የመልእክት ሳጥን ቁጥራችሁን ስትከፍቱ ስጦታ የመቀበል ያህል ይሰማቸዋል። ይህን አገልግሎት ለማግኘት መጀመሪያ ላይ ልክ እንደ ብሎክባስተር በኪራይ ተመን ነበር ደንበኞች የሚስተናገዱት። ሆኖም ኔትፍሊክስ ትንሽ ከቆየ በኋላ ግን ሌላ ነገር ተገነዘበ። ደንበኞች ፊልምን ብቻ እየተከራዩ አይደለም፣ ነገር ግን ቀነ ገደቦችንና የቅጣት ክፍያዎችን እያበሳጫቸው ነው። ነፃነታቸውንም ማግኘት ፈልገዋል። ስለዚህ እንደ አውሮፓውያን አቆጣጠር በ1990 ኔትፍሊክስ ትልቅ እርምጃን በመውሰድ በቋሚ ወራዊ ክፍያ እየከፈሉ ወይም መንዝሊ ሰብስክሪፕሽን ደንበኞች ያልተገደበ ዲቪዲዎችን ተከራይተው እስከፈለጉ ድረስ በማቆየት መመለስ በሚፈልጉ ጊዜ ወደ ፖስታው መመለስ እንደሚችሉ ያስታውቃል። ቀነ ገደብ የለውም፣ የቅጣት ክፍያ የለውም። ኔትፍሊክሶች እኛ ቤተሰብ ነን፣ ምንም ችግር የለም የሚሉ ይመስላሉ። የምቾትን የመፍጠር ጉዳይ ብቻ አይደለም፣ ይህ አብዮት ነው። ድንገት ከቤታችሁ ሳትወጡ ፊልምን መመልከት የምርጫ ጉዳይ ሆነ። ለመጀመሪያ ጊዜ ደንበኞች ሱቅ ተዘጋ አልተዘጋ እያሉ ከመጨነቅና ከቅጣት ክፍያ የዳኑበት ጊዜ ነው። መንዝሊ ሰብስክሪፕሽን ፊ ወይም ወራዊ ክፍያም
የኔትፍሊክስ ዋና መለያ ሆነ። ይህም የአከፋፈል ሞዴል በጣም ተወዳጅ በመሆን የፊልም አይደለም ጠቅላላ የቴሌቪዥን እና የመዝናኛ ኢንዱስትሪ ገጽታውን እስከ መጨረሻው ለወጠው። ሶስተኛ ብሎክባስተር እንደ ጎልያድ ሳቀ። ጊዜው እንደ አውሮፓውያን አቆጣጠር በ2000 ዓ.ም ነው። ብሎክባስተር እጅግ ከፍተኛ ደረጃ ላይ የደረሰበት ሰዓት ነው። ከ9000 በላይ መደብር ሱቆች በዓለም አቀፍ ደረጃ አሉት። እንዲሁም በቢሊዮኖች የሚለኩ ገቢን ያስገባ ነበር። አሜሪካውያንም በጊዜው በየሳምንቱ እየወጡ የአካባቢያቸውን የብሎክባስተር ሱቆች መጎብኘት የተለመደ ነገር ነው። ወደ ሱቁ በመግባትም የቪኤችኤስ ካሴቶችን በየረድፉ ከመደርደሪያው ላይ እያነሱ ይገዙ ነበር። ግን ትንሽዬ ተፎካካሪ ብቅ አለ። ኔትፍሊክስ በጊዜው በኪሳራ ውስጥ ገብቶ ለመኖር የሚታገልበት ሰዓት ነበር። ዲቪዲዎችን በፖስታ የመላክ ቢዝነስ ጽንሰ ሐሳባቸው ቆንጆ ቢሆንም ግን ያልተሞከረ ነው። ኔትፍሊክስ ከብሎክባስተር ጋር ይወዳደራል ብሎ ማሰብ ከባድ ነው። ያሰቡ ሰዎችን በጣም ጥቂቶች ናቸው። ስለዚህ ሪድ ሄስቲንግስ እና ማርክ ራንዶልፍ አንድ ድፍረት የተሞላበት እርምጃን በመውሰድ ዳላስ ወደሚገኘው ብሎክባስተር ዋና መስሪያ ቤት ፕሮፖዛል ይዘው ያምራሉ። ፕሮፖዛሉም ኔትፍሊክስ የብሎክባስተርን የኦንላይን ላይ ንግዶች ያስተዳድራል። በምላሹም ብሎክባስተር በ50 ሚሊዮን ዶላር ብቻ ስታርታፓቸውን እንዲገዛቸው ነው። በቦርድ ክፍል ውስጥ ሆኖ ሄስቲንግስ ራዩን ያቀርብላቸዋል። መጪው ጊዜ የሱቆች ሳይሆን የኦንላይን የፖስታና የዲጂታል ዘመን ነው። መድረክ ላይ ቆሞ ይከራከራቸዋል። ሆኖም የብሎክባስተር ስራ አስፈጻሚዎች ግን ይስቃሉ። በአጭሩ ኔትፍሊክስ ለነሱ ትንሽዬ ሙከራ ነች። ልክ ትንሽዬ ቢምቢ መታ አንበሳ ላይ እዝ እያለች እንደምትጮህ አይነት አስጨናቂ ትንኝ። በዚህም ያቀረቡላቸውን ፕሮፖዛል ውድቅ ያደርጉባቸዋል። ይህ ሳቅ በታሪክ ከተመዘገቡ በጣም ዝነኛ ከሆኑ ሳቆች መሃል ይጠቀሳል። እጅግ ስህተት ነበር። ምክንያቱም ብሎክባስተር በራሱ ስኬት ታውሮ ለካ ሳለ ኔትፍሊክስ ማደጉን ቀጥሏል። ኔትፍሊክሶች ቀስ በቀስ እያሉ የደንበኝነት ምዝገባ ሞዴላቸውን አሻሻሉ፣ ታማኝነታቸውንም ገነቡ። ለመጪው ዘመን እየተዘጋጁ ነበር። በ10 ዓመታት ውስጥ ሲታይ ለካ በአንድ ወቅት በዓለም አቀፍ ግዙፍ የነበረው ብሎክባስተር በኪሳራ ውስጥ ገብቶ ለመዘጋት ደርሷል። ሆኖም ያቺ ትንሽ የስታርታፕ ግን አድጋ ዓለም አቀፍ ታዋቂነትን አግኝታለች። ይህ ታሪክ የዳዊትና የጎልያድ ታሪክም በደንብ ሆኖ ያስታውሰናል። ዳዊትን አሸነፈ ብቻ እንለውም፣ ጠቅላላ የጦር ሜዳውን ታሪክ ለወጠው እንጂ። ለኔትፍሊክስም እንዲሆነው። አራተኛ ህመምና እድገት። የ2000ዎቹ መጀመሪያ ለኢንተርኔት ስታርታፖች በጣም አስቸጋሪ ወቅት ነበር። ዶትኮም በብል ፈንድተዋል። ብዙ ኦንላይን ላይ የተመሰረቱ ኩባንያዎች አንድ በአንድ ወደ ኪሳራ የገቡበት ጊዜ ነው። ብዙዎች ቀጣዩ የሚከስረው ድርጅት ኔትፍሊክስ እንደሚሆን እየገመቱ ነበር። ደግሞስ ማን ወደ ብሎክባስተር ሱቆች ጎራ ከማለት በዘለለ የፊልም ካሴቶችን በፖስታ ለመላላክ የሚመርጥ? ለተወሰኑ አፍታዎች እንዲህ ብሎ ማሰቡ ትክክል መስሎ ይታይ ነበር። አቦ ኔትፍሊክስ ዝም ብሎ ወጥሬ ገንዘብ የተጫወተ ነው፣ መንሳፈፍ ብቻ ምን ያደርጋል፣ ኩባንያው ውድቀት ጫፍ ላይ ደርሷል የሚሉ ግራ ተናጋሪዎች አልጠፉም። ነገር ግን ኔትፍሊክስ ወደ ኋላ ከማለት አሁንም የሚያደርጋቸውን ነገሮች በእጥፍ ያሳድጋል። ካስተመር ሰርቪስ ላይ በማተኮር መስራቱንም ይያያዘዋል። ድረገጻቸውን በደንብ አድርገው ያሻሽሉታል። ለመጠቀም በጣም ምቹ፣ ቀላልና ንጹህ ድረገጽን ይፈጥራሉ። ይህ ለብሎክባስተር ከባድ የዝረራ ቦክስ ነበር። ሲስተሙ የሚያደርገው ስትከራዩ የከረማችሁትን የፊልም ዝርዝሮች በማጥናት ሌላ ተመሳሳይ ዘውግ ያላቸውን ፊልሞች መጠቆም ነው። ኮሜዲ ፊልሞችን ስትመለከቱ ከቆያችሁ ኔትፍሊክስ ሌሎች ተመሳሳይ ፊልሞች እንድትመለከቱ ይጠቅሟቸዋል። ይህ ማለት ኔትፍሊክስ ምን እንደሚያስደስታቸው ገብቶታል ማለት ነው። ይህም በድንገት ኔትፍሊክስ ፊልም አከራየት ብቻ ሳይሆን ፊልማቸውን የምትመርጡበት መመሪያ ሰጪ ማደረገው። ደንበኞችን ቦታ ሰጥተው የሚረዳቸው ፕላትፎርምን በማግኘታቸው የተደሰተ ይመስላሉ። በንጽጽር ብሎክባስተር ግን ለሁሉም ሰዎች ተመሳሳይ ፊልሞች መደርደሪያው ላይ ማቅረቡ አንድ እርምጃ ወደ ኋላ ዝቅ የሚያደርገው አሰራር ሆነ። 2002 ዓ.ም ሲገባ ኔትፍሊክስ ሌላ ድፍረት የተሞላበት እርምጃን በመውሰድ ወደ አክሲዮን ገበያው ይቀላቀላል። ይህም ኔትፍሊክስን ለማስፋፋት የሚያስችላቸውን ጠርቀም ያለ ካፒታል እንዲያገኝ አደረገው። ቀስ እያለም ማዕበሉ አሜሪካን እያጥለቀለቃት መጣ። ቀዩ መጠቅለያ በመላው አሜሪካ ፖስታ ሳጥኖች ውስጥ ይበልጥ የተለመደ ነገር ሆነ። ሰዎች በተመሳሳይ ቃላት ኔትፍሊክስን እየተቀባበሉ ይገልጹት ጀመር። ኔትፍሊክስ ቀላል፣ ተመጣጣኝ፣ ከሁሉም በላይ ደግሞ ደንበኞችን መረዳት ችሏል። 2006 ዓ.ም ሲገባ ኔትፍሊክስ ከህልውናው ጋር መታገል ቀርቶ በአስተማማኝ ሁኔታ እያደገ ነው። ጠቅላላ የመዝናኛ ኢንዱስትሪውን የሚያናውጥ አብዮት ፈነዳ። አምስተኛ አዲስ የስትሪሚንግ አገልግሎት መጀመር። እንደ አውሮፓውያን አቆጣጠር በ2007 ኢንተርኔት በጣም በፍጥነት እያደገ ያለበት ጊዜ ነው። በከፍተኛ ፍጥነት ግንኙነቶች እየተስፋፉ ነው። ዩቲዩብም ሰዎች ኦንላይን ላይ ቪዲዮ ለማየት ዝግጁ መሆናቸውን ቀድሞ ማረጋገጥ ችሏል። ኔትፍሊክስ ይህንን እድል ተጠቀመበት። ደንበኞቻቸው በቀጥታ በኮምፒውተራቸው ፊልም እንዲከታተሉ የሚያስችልን ዎች ኢንስታንትሊ የሚል ፕሮግራምን በመዘርጋት አዲስ የስትሪሚንግ ሰርቪስን አገልግሎት ያስጀምራሉ። በመጀመሪያ ላይ የፊልም ላይብራሪያቸው ትንሽ ነበር። ቢሆንም ይህ ግን ትልቅ የለውጥ ነጥብ ነበር። ከዚህ ጊዜ በኋላ ፊልም በቀይ መጠቅለያ እያሸጉ ማድረስ ከመጨረሻው ሊቀር ነው። ካሁን በኋላ ፖስታ መጠበቅ አይኖርባቸውም። ፊልሞች በቅጽበት ተፈልገው ሊገኙና ሊታዩ ነው። ይህም ወሳኝ እርምጃ የዛሬውን ኔትፍሊክስ መጀመር አብሳሪ ነበረ። ስድስተኛ የዓለም አቀፍ ገበያን ማጥለቅለቅ። አዲሱ 10 ዓመታት እንደጀመረ ኔትፍሊክስ
ከዩናይትድ ስቴትስ ውጪ ማማተሩን ይጀምራል። የአውሮፓውያን አቆጣጠር በ2020 በካናዳ ውስጥ የመጀመሪያ ስትሪሚንግ አገልግሎትን ይጀምራሉ። ከዚህ በኋላ በላቲን አሜሪካ፣ አውሮፓ እና በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አዲስ ስትሪሚንግ ሰርቪስ ማቅረቡን ቀጠሉ። በአንድ ወቅት ኔትፍሊክስን ይገልጽ የነበረው የቀዩ ፖስታ እሽግ ዲቪዲ እየተረሳ የኦንላይን ስትሪሚንግ ሰርቪስ ግን እያደገና እየጎመራ ይመጣል። ሰዎች ፈጣን የፊልም አቅርቦትን ይፈልጋሉ። ኔትፍሊክስም ይህንኑ አገልግሎት እየሰጠ ነበረ። በአውሮፓውያን አቆጣጠር በ2015 ዓ.ም ኔትፍሊክስ በ50 ሀገሮች ውስጥ በመስፋፋት በሚያስገርም ፍጥነት የደንበኞቻቸውን ቁጥራቸውን ያሳድጋሉ። የሚያሳዝነው ግን በአንድ ወቅት በዓለም አቀፍ ደረጃ በአገልግሎቱ በጣም የሚታወቀው ብሎክባስተር ከአዲሱ ኢንተርኔት አብዮት ጋር መጓዝ አቅቶት በ2010 ለኪሳራ መዳረጉ ነው። ሰባተኛ ኔትፍሊክስ የፊልም ስቱዲዮ ይከፍታል። ለዓመታት ኔትፍሊክስ በሌሎች ስቱዲዮዎች የተዘጋጁ ፊልሞችና ሚዲያዎችን የሚለቀቁበት መድረክ ሆኖ ቆየ። ነገር ግን ኩባንያው በሌሎች ላይ መታመን የወደፊት ህልውናውን በሌላ ሰው እጅ ላይ እንደመተው እንደሆነ ያውቅ ነበር። ስለዚህ ቁጥጥርና ራዕያቸውን ማስፋት ስለፈለጉም በ2013 ይህንን ለመቀየር ሌላ ድፍረት የተሞላበት እርምጃን በመውሰድ የመጀመሪያውን ኦሪጂናል ተከታታይ ፊልማቸውን ሃውስ ኦፍ ካርድን ይለቃሉ። ይህ ተከታታይ ፊልም በትልቅ በጀት በታዋቂ የሆሊውድ ኮከቦች እና ተመልካቾችን በሚስብ ትዕይንት ላይ ተመስርቶ በመቅረቡ በጣም ተወዳጅነትን አገኘ። ስለዚህ ኔትፍሊክስ ከዚህ ጊዜ በኋላ ስትሪሚንግ ሰርቪስ ካምፓኒ መሆኑ ብቻ ቀርቶ አዳዲስ ፊልሞችን የሚሰራ የፊልም ስቱዲዮ ሆነ። ይህ በራሳቸው መንገድ ዓለምን የማረኩ ታሪኮችን በመናገር ከድሮዎች የፊልም ስቱዲዮዎች ጋር መወዳደር እንደሚቻል ያረጋገጡበት ጊዜ ነው። ከዚህ ጊዜ ወዲህ ኔትፍሊክስ የቴክኖሎጂም የአርቲስቲክም ውህድ ድቅል ካምፓኒ ሆነ። ባህልን የሚቀርጽ ቴሌቪዥንን የምንመለከትበትን መንገድ የለወጠ ነውጠኛ ድርጅት ተከሰተ። ስምንተኛ ወርቃማ የኦሪጂናል ዘመን መጣ። በ2010 ዓ.ም አጋማሽ ላይ ኔትፍሊክስ በቀላሉ ፊልሞችና የቴሌቪዥን ፕሮግራሞችን ከመልቀቅ ባለፈ የራሱን ፊልሞች ወደ መፍጠር የተሸጋገረበት ጊዜ ነው። እነዚህ ተራ ትዕይንቶች አልነበሩም፣ ዘመኑን የዋጁ ታሪኮች የቀረቡባቸው ፕሮግራሞች ናቸው። ኔትፍሊክስ ብዙ የድሮ ስቱዲዮዎች የሚያስፈራቸውን ሪስክ በመውሰድ በቢሊዮኖች የሚቆጠር ገንዘብን ወደ እነኚህ ይዘት ኢንቨስት አድርጓል። ከዚህ ድፍረት የተሞላበት እርምጃም ዓለም አቀፍ ስኬት ሊገኝ ቻለ። ለምሳሌ ስትሬንጀር ቲንግስ የሚለውን ፊልም ተመልከቱ። ናፍቆትና ጀብድ የሚንጸባረቅበት ከተፈጥሮ በላይ የሆነ ትዕይንትና በፊልሙ ላይ ያሉ ትንንሽ ልጆችን ወደ ዓለም አቀፍ ታዋቂነት ያሸጋገረ ይዘት ነው። ናርኮስ በመዝናኛና በታሪካዊ ክስተቶች መካከል ያለው ልዩነት ያደበዘዘ ማራኪ የወንጀል ተከታታይ ድራማ ነው። በክራውን የእንግሊዝን ንጉሳዊ አገዛዝ ለዘመናዊ ኦዲየንስ እንደገና ያሰበ ንጉሳዊ ፊልም ነው። መኒ ሄይስት ላካሳ ደ ፓፔል ከሜክሲኮ እስከ ማድሪድ የአመፅ ምልክትን ያሳየ በጭንብሎችና በቀይ ጃምሱቶች ቀልብን የገዛ ተከታታይ ይዘት። ስኪድ ጌም በሳውዝ ኮሪያ የተሰራ በህይወት ለመትረፍ የሚደረግ ትዕይንት የሚታይበት ሲሆን ወደ ዓለም አቀፍ ትርኢት የተሸጋገረ ምርጥ ተከታታይ ድራማ ነው። እነዚህን ቴሌቪዥን ድራማዎች ብቻ ናቸው ብሎ ማለፍ አይቻልም። ባህልን ያንቀጠቀጡ ክስተቶች ናቸው። ሚሞች፣ የፋሽን ትሬንዶች እና የሃሎዊን አልባሳት እንኳን የመነጩት ከዚሁ ከኔትፍሊክስ ኦሪጂናል ነው። እንደ አጋጣሚ ሁሉም ሀገሮች የአካባቢያቸውን ታሪክ በመላው ዓለም ሲታይ የተመለከቱበት ጊዜ ነው። ለመጀመሪያ ጊዜ በብራዚል ያለ ወጣት፣ በጀርመን ያለ ቤተሰብና በናይጄሪያ የሚገኝ ነዋሪ ሁሉም በአንድ ምሽት በየራሳቸው ቋንቋ ተመሳሳይ ታሪክን የተመለከቱበት ወቅት ነው። በዚህም ኔትፍሊክስ ሆሊውድ ያላሳካውን ነገር ማሳካት ችሏል። የጂኦግራፊ እና የቋንቋ ገደብን አፍርሰዋል። ይህም ኔትፍሊክስን በእውነትም ዓለም አቀፍ አድርጎታል። ለአውሮፓውያን አቆጣጠር በ2020 ዓ.ም ኔትፍሊክስ የአሜሪካ ኩባንያ መሆኑ ቀርቶ ወደ አንድ መድረክ የተለያዩ ባህሎችና ቋንቋዎችን፣ ምናቦችን የሚያመጣ ዓለም አቀፍ ታሪክ ተናጋሪ ሆኗል። ዘጠነኛ የፊልም ስርጭት ጦርነት። ለአውሮፓውያን አቆጣጠር በ2020 ኔትፍሊክስ በመዝናኛው ዓለም ቁንጮ ካምፓኒ የሆነበት ጊዜ ነው። ሆኖም ወደ ቁንጮነት ከሚደረግ እርምጃ በላይ ቁንጮ ሆኖ መቀጠሉ ነው በጣም ከባድ ነገር። ስኬት ሲመጣ አዲስ ስጋት ይመጣል። ውድድር። የመዝናኛው ዓለም ትልልቅ ካምፓኒዎች ወደ ማዕበሉ በመቀላቀል ፍጥጫ ውስጥ ይገባሉ። ዲዝኒ ከልዕለ ጀግኖቹና ከልዕልቶቹ ጋር ይመጣል። አማዞን ፕራይም በጄፍ ቤዞስ ግዙፍ ሀብት ተደግፎ ጅረቱን ይቀላቀላል። ኤችቢኦ ማክስ ከፍተኛ ጥራት ያላቸውን ፊልሞች ከወሳኝ የታሪክ አወቃቀር ጋር በማጣመሩ ጥሩ ድራማዎችን ማቅረብ ይጀምራል። አፕል ቲቪ ኃይለኛ በሆነ የሲኒማ ምኞት ይዘምታል። ይህ ሙሉ በሙሉ የስትሪሚንግ ጦርነትን የቀሰቀሰ ነው። በአንድ ሌሊት የመዝናኛ ኢንዱስትሪ ሙሉ በሙሉ ይለወጣል። ስቱዲዮዎች ለመብትና ታለንትን ለማግኘት በሚያደርጉት ግብግብ የቪዲዮዎች ዋጋ ጣራ ይረግጣል። ቀደም ሲሉ በሚሊዮን የሚቆጠሩ ወጪን ይጠይቁ የነበሩ ተከታታይ ድራማዎች አሁን በ10 ሚሊዮኖች የሚለካ ገንዘብን ማስከፈል ጀመሩ። የኔትፍሊክስን ፈጣን እድገት መቀነስ ጀመረ። ከዚያም ኔትፍሊክስ ሌላ አሰራርን ይዞ በመምጣት በፊት የኔትፍሊክስ ፓስወርድን ለመላ ቤተሰብና ጓደኛ እያጋሩ መጠቀም የሚቻልበትን መንገድ ይዘጋዋል። ይህም ብዙ ደንበኞቻቸውን ያስቆጣ ውሳኔ ነበር። ምክንያቱም ኔትፍሊክስ በዚሁ ምክንያት ብዙ ቢሊዮን ዶላርን በዓመት እያጣ መሆኑ ነው። ቢሆንም አሁንም ኔትፍሊክስ ለዋናው ራዕዩ ታማኝ በመሆን ራሱን እንደ አዲስ መፍጠሩን አላቆመም። 10ኛ $40 የወለደው የኢንዱስትሪ ግዝፈት።
ዛሬ ላይ ኔትፍሊክስ በሁሉም ሀገሮች ማለት ይቻላል 250 ሚሊዮን ደንበኞች ያሉት ግንባር ቀደም ከሆኑ የመዝናኛ ኩባንያዎች መሃል አንዱ ነው። ፊልሞችን የምንመለከትበትን መንገድ የለወጠ አብዮተኛ ነው። ሾዎች የሚቀርቡበትን መንገድ፣ ታሪኮችን እንዴት እንደሚነገሩና የተለያዩ ባህሎችን በአንድ ስክሪን በዓለም አቀፍ ደረጃ እንዴት እንደሚሰሩ ለአንዴና ለመጨረሻ ለውጦት ይገኛል። ብሎክባስተር በአንድ ወቅት ያሾፍበት ኩባንያ አሁን ላይ ከ150 ቢሊዮን ዶላር በላይ ዋጋ ያለው ሀብታም ኩባንያ ሊሆን ችሏል። ይህ በእንዲህ እንዳለ ግን ብሎክባስተር መቀዛቀዙና በኦሪጎን ውስጥ ብቻ ለማስታወሻ የሚመስል አንድ መደብር ብቻ ያለው መሆኑ ያሳዝናል። እንግዲህ ያስቡት፣ ይህ ሁሉ የተጀመረው አንድ ግለሰብ በ$40 የቅጣት ክፍያ በመበሳጨቱ ነው። ይህ አጭር የብስጭት አፍታ የመዝናኛ ዓለምን እስከ መጨረሻው ሊለውጥ የሚችልን አብዮት ቀሰቀሰች። ኔትፍሊክስ ከለውጥ ጋር ብቻ አይደለም ራሱን የለወጠው፣ ነገር ግን ለውጥን ራሱ ፈጥሮታል። በዚህ ውስጥ መመልከት እንደምችሉት ፈጠራ ብዙውን ጊዜ የሚጀምረው በቀላል ጽንሰ ሀሳቦችና ነገሮችን በአዲስ መንገድ ለመቅረብ ከሚነሳ ድፍረት ነው። ኬትስኬትስ ኔትፍሊክስ እንዴት ትንሽ ሀሳብ ዓለምን ልትለውጥ እንደምችል ያሳየ ነውጠኛ ካምፓኒ ነው። ከቀዩ መጠቅለያ እስከ ግዙፉ የ150 ቢሊዮን ዶላር የቢዝነስ ኢምፓየር፣ የኔትፍሊክስ ታሪክ እንደናንተ ያሉ አምቢሽስ ሰዎችን ሊያነቃቃ የሚችል እንደሆነ አልጠራጠርም። የዛሬው ቪዲዮ በዚህ ተጠናቋል። እስከ ቀጣዩ ቪዲዮ በስኬት እንጓዝ እንላለን። ኬትስኬት የስኬት አገዛው ቻው።